የምታደምጡት ታዲያስ አዲስ ነው። በአሜሪካን ትላንት ሶልድ አውት የሆነ ትልቅ የሙዚቃ ኮንሰርት ነበረ። በዚህ ዝግጅት ላይ እንግዲህ በቅርቡ በ5 ሰዎች የተደፈረችው ሃና ታስባለች። እነማን ይሆኑ ያሰቧት? መስመር ላይ ወጣቱ በጣም እጅግ ተወዳጅ የሆነ የመጣው አርቲስት ጃኪ ጎሴ አለ። ጃኪ እንዴት ነህ? ሰላም ሰፊሽ፣ እንዴት ነህ? ሰላም ነው። ሁሉ ነገር አማን ነው? አማን ነው። እንዴት ናችሁ? አገር አማን አማን። አሜሪካ ላይ እየተቀወጠ ነው። አዎ፣ ትላንት ነው የሚባለው። ዲሲ ላይ ኮንሰርት ነበረን። ጥሩ ነው ያለፈው በጣም። ስቴጅ ላይ ፍትህ ለሃና የሚል ቲሸርት አድርገህ እንደነበር ነገሩኝና አዎ፣ ይሄን ለማድረግ ያነሳሳ ምክንያት ያው ፍትህ ያስፈልጋታል በሚል ነው። እንዲህ አይነት ነገሮች ብዙ ጊዜ ኮንሰርቶች ላይ አልተለመዱምና እንዴት ነበር ጃኪ? ያው የህዝቡ አቀባበል ያው ሰርፕራይዝ ሊያደርግ ይችላል ህዝቡን። ምክንያቱም የተሰበሰበ ነው እዛ ጋር ጥሩ ጊዜ ለማሳለፍ ነው፣ ደስታ ለማሳለፍ ነው፣ ለመጨፈር ነው እና በዛ ስሜት ላይ እኔ የእሷን ቲሸርት አድርጌ ሆነ ብዬ አሰርቼው ነው የገባሁትኝ። ስለ እሷም ንግግር ሳደርግ ሰው ኤክስፔክት ላያደርግ ይችላል። ነገር ግን ያው እንደዚህ ይሄን ሁሉ ሰው በዚህ አጋጣሚ ስታገኝ አክቹዋሊ የኔም ስሜት ብቻ አይደለም፣ ይሄ እኮ ሁሉንም ይመለከታል። ሳያስቡት ቀርተው ሳይሆን ምናልባት ቦታው ላይ ኤክስፔክት ላያደርጉት ይችላሉ። በዚህ አጋጣሚ ግን ተጠቅሜ ያን ሁሉ ህዝብ ማለት ነው ማሳወቅ ያለብኝ ነገርና የተሰማኝ ነው የገለጽኩትኝ። የሃና ደግሞ እንደዛ መጎዳት የእናትና አባቷ ወይ የቤተሰቦቿ ብቻ ጉዳት ሳይሆን የሁላችንም የኢትዮጵያኖች ጉዳት ነው። ነገም ሁሉም በቤተሰቡ ላይ ሊደርስም ይችላል ብሎ ማሰብ አለበት። እንደ ዜጋና እንደ ወገን ደግሞ ሁላችንም ሊሰማና ልናስብ ይገባናል። ከዛ አንጻር ስቴጅ ላይ ስለሷ የተሰማኝን ተናግሬያለሁ። በጣም አሪፍ እንደነበረ ሰምቻለሁ። ከጋሽ ማህሙድ ጋር ሙዚቃ ኮንሰርታችሁን ስታቀርቡ ፍትህ ለሃና በተለይ ብዙዎችን እንደመሰጣቸው በጣም እንደተደሰቱበት ሲገልጹ ነበረ። በአጠቃላይ ኮንሰርቱ ላይ የተከሰቱ ሌሎች ምን ነገሮች ነበሩ ጃኪ? ሌላ ሁሉም በጣም ጥሩ ነው ያለፈው። ከጋሽ ማህሙድ ጋር በመስራቴ በጣም ተቀድለኛ ነኝ። እንግዲህ ጋሽ ማህሙድ ትልቅ የተከበሩና አንጋፋ ድምጻዊ ነው እና ከሱ ጋር ዛሬ ድል አግኝቼ አንድ መድረክ ላይ መቆም ደስታዬን ልገልጽልህ አልችልም። ከዛ ደግሞ መቀጠል አበበ ተካን ሰርፕራይዝ በማድረግ ለህዝቡ መድረክ ላይ ያው ጋብዤው ለሱም ደግሞ የተሰማኝን በላይፉ ላይ ካጋጠመው በአሁኑ ሰዓት ጥሩ ስሜት ላይ እንደሌለ ያው ሁላችንም እናውቃለን አበበ ተካ እና በጣም ደግሞ አድናቂው ነኝ። ከልጅነትም ጀምሮ በጣም ነው የምወደው። ሌላው ደግሞ እንደ ወንድም እንደ እሱም እንደ ዜጋ የታናሽነቴን ህዝቡ ጋር መድረክ ላይ መጥቶ ህዝቡም ከሱ ጋር እንደሆነ በጸሎትም ሆነ አሁን በተከፋበት ሰዓት አብሮት እንደሚያስበው እንዲያውቀው ህዝቡም እየጮኸ በጥሩ ሁኔታ ተቀብሎትኝ ሰርፕራይዝ አድርጌው ህዝቡም 2 ዘፈን ዘፍኖ ደስ ብሎትኝ ደስተኛ ሆኖ ነው እሱም የሸኘ ነው። ይሄን ይመስላል እንግዲህ የትላንትናው ኮንሰርት። ብዙ ሰርፕራይዞች ነበሩትኝ። በጣም ደስ ይላል። እኛም እንግዲህ የሰማናቸውን ነገሮች አንተ ጋር ደወልን። አንተም በደንብ ስላብራራህልን በጣም ከልብ ነው የምናመሰግነው። በቀጣይነት ብዙ ኮንሰርቶች ይኖራሉ። የት ይኖራል ጃኪ ጎሲ? የሚቀጥሉ ኮንሰርቶች እዚሁ አሜሪካ ውስጥ የተለያዩ ከተሞች አሉ። ኒውዮርክ አለ፣ ኦሃዮ አለኝ፣ ዳላስ አለ፣ ሲያትል፣ ቬጋስ ምናምን ይቀጥላሉ። ይህን ከጨረስኩ በኋላ ወደ ኢሮፕ ይቀጥላል። በዚህ አጋጣሚ ደግሞ ለመናገር ፈልገው ለሃና ቤተሰቦች ጽናቱና ብርታቱን እግዚአብሔር ይስጣቸው ላለው በሐሳብና በጸሎት አብረናችሁ ነን እንላለን። አንዳንዴ እንዲያ ነገሮች ሲፈጠሩ እኮ ለዘፈን ሐሳብ ይሆናሉ። ህዝቡን ሁሉ ያስተባበረ ሁሉን አንድ ያደረገ ጉዳይ ነውና በስራስ ደረጃ ከሙዚቃ አንጻር ምን ልታደርግ አሰብክ? በአሁኑ ሰዓት ምናልባት የሆነ ነገር ልታደርግ ካሰብክ እንድትነግረኝ ብዬ ነው። እኔ እንግዲህ እውነት ለመናገር ሰፊሽ አረብ ሀገር ላይ በተፈጠረው ጭካኔና ኢትዮጵያኖች ላይ በተደረጉት ነገሮች ዙሪያ ላይ ህመሜን በዜማ የሚል ዘፈኛለሁ። ያ እንግዲህ እንደ ዜጋ የተሰማኝ ስሜት ነው። በዚህ ዙሪያ በሃናም ዙሪያ በጣም ሲመላለስብኝ ነበረ። በጣም ማለት ነው ከራሴ ጋር በጣም ብዙ አወራው። ነገር ግን በቃ ይሄንን ነገር በሙዚቃም ወይ በዜማ መልኩ ለመስራት ባልበቃም ወይ ባልችልም አትሊስት በማሰብ ደረጃና እሷን ቤተሰቦቿንም ወይ በመጨነቅ በማዘን ደረጃ ስሜቴን መድረክ ላይ ትላንትና በዲሲ ላይ
አሳይቻለሁ። ከዛ ውጭ ግን በሙዚቃ ደረጃ ብሰራውና ጊዜ ተመቻችቶልኝ ባረገው የነበረው በጣም ደስ የነበረ ይሄ ስሜት የሁላችንም ስሜት ስለሆነ ያንን በሙዚቃ መልኩ ሰው ውስጡ መልእክቱ እንዲቀርና ያንን ነገር አነሳስቶትኝ የራሱን ሰውም ደግሞ አስተዋጽኦ እንዲያደርግ የሚገፋፋ መልእክት ለማቅረብ እፈልግ ነበረ። ካሉኝ እዚህ ጊዜ መጣብ አንፃር ያን ነገር ላረግ ስላልቻልኩኝ ነው ትናንትና በዲሲ ላይ አትሊስት በቃ የእሷን ፎቶ አድርጌ ወጥቼ ፍትላና የሚለውን ንግግር አድርጌ እኛም እንግዲህ ስለ ሀሳብህ ያለንን አድናቆት ለመግለጽ እንወዳለን። እንግዲህ በየሀገራቱ የምታደርጋቸው ኮንሰርቶች የተዋጣ እንደሚሆኑ ተስፋ እናደርጋለን። ጋሽ ማህሙድ አህመድን በዛው ሰላም በልልን። ጥሩ ጊዜ ተመኘው። ባባይ ጃኪ ጎሲ ከአሜሪካን